Hello, ladies and gents. እንደምን ዋላችሁ? ደህና ናችሁ ወይ? I hope ፋሲካ በጥሩ ጊዜ አሳልፋችኋል። እኔ በአጋጣሚ የዛሬ የአሁኑ ዓመት ፋሲካ በጣም ለየት ይላል። አክቹዋሊ ለምን ብትሉ የኢትዮጵያ ፋሲካ እና የካቶሊክ ፕሮቴስታንት ፋሲካ በአንድ ዕለት እንደዋለ ታውቃላችሁ። ይሄ አዲስ አይደለም ለእናንተ። But it happened to be my birthday. So yeah, my birthday, So I was actually born on Fasika. So I actually celebrated my birthday and Fasika at the same time. Selezi, I'm the happiest man on earth. I could boast to say that I'm the only Christian on earth. No, I'm just kidding. And now I don't really do reaction videos, but this time I saw this discussion on Adababai Media, and I definitely there are some points I want to make. You'll see. You're gonna like it. If you don't like it, you don't like it. But don't dislike the person. Dislike the point I'm making. And if you dislike them, I would like to hear your side of the story ማለት ነው. Stay tuned and መልካም ፋሲካ. መጽሐፍ ቅዱስ ምድራችንን እና ሕዝባችንን ለውጭ ሰዎች አሳልፎ መስጠት የሚለውን ሐሳብ አይደግፍም። እግዚአብሔር ለእስራኤል የከነዓንን ምድር በሰጣቸው ጊዜ እንዲወርሷት፣ እንዲጠብቋት እና እንዲከላከሏት አዘዛቸው። ብዙ ጊዜ እስራኤል ባዕድ ብሔራትንና ባዕድ አማልክትን በመካከላቸው እንዲሰፍሩ ስትፈቅድ ጥፋት፣ ወረራ፣ ባርነት፣ ግዛት ተከትሏል። እግዚአብሔር ሕዝቡን በእንግድነት ስም ርስታቸውን እንዲያስረክቡ አላዘዘም። የሰጣቸውን አደራ ንቁ መጋቢዎች እንዲሆኑ ጠራቸው። ወደ አምልኮ ስንመጣ መጽሐፍ ቅዱስም እንዲሁ ግልጽ ነው። ሁሉም አምልኮዎች እኩል ናቸው አይልም። ተቀባይነትን ያለው አንድ አምልኮ፣ አንድ አምላክ አለ፣ ሌላም የለም። በመጽሐፈ ነገሥት ቀዳማዊ ምዕራፍ 18 ቀርሜሎስ ተራራ ላይ የነበሩት የበዓል ነቢያት የተለያዩ የእውነት መንገዶች አልነበሩም። ኤልያስ ከእነሱ ጋር አልተነጋገረም። ውሸታቸውን ለማጋለጥ እሳትን ከሰማይ ጠራ። የዮሐንስ ወንጌል ምዕራፍ 14 ጥቅስ 6 ኢየሱስም እኔ መንገድና እውነት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። መጽሐፍ ቅዱስ ለተለዩ ሃይማኖታዊ አመለካከቶች ምንም ቦታ አይሰጥም።